ስማኝ፣ የኔን ስም ማንም ይረዳልኝ? ቆይ እኔስ ፈልጌ ነው እንደሚመስል አንተን ከማጣቱ በላይ ከማልወደው ሰው ጋር አብሮ መኖር ነው ለኔ የሚከብድ። ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ መጣ። በሰላም ነው በዚያ ቻኩልሽ የጠራሽ? በጣም ይቅርታ፣ ግን ደግሞ የሚያሳዝን ዜና አለኝ። ምን ሆነሽ ነውማ? ምንድነው? ፊትሽ ራሱ ምንም ልክ አይደል። ላገባ ነው። ምን? ፕሮግራማችን ከአምስት ዓመት በኋላ አይደል? በቤተሰብ ባልመትልኝ ላገባ ነው። ምን? ድሮም ሰው የሚነግረኝን አልሰማም ብዬ ለካ እንደሚሉት አስመሳይ ሴት ነሽ። ጫፍ ጫፉን ወሬውን ሰምቼው ነበር። አታደርግም ብዬ ሽንጤን ገትሬ መከራከሬ እንደዚህ ባለጌ መሆንሽን መቻወኩ። በጣም ታሳዝኛለሽ። እሺ ስማኝ፣ የኔን ስም ማንም ይረዳልኝ? ቆይ እኔስ ፈልጌ ነው እንደሚመስል አንተን ከማጣቱ በላይ ከማልወደው ሰው ጋር አብሮ መኖር ነው ለኔ የሚከብድ። ምርጫሽን ራስሽ ነው። እኔ እናንተ ለነበረን ነገር ላሳለፍናቸው ጊዜቶች በሙሉ ይሄ ነው ምላሽ። አንድ ነገር ታውቃለህ? ይዤሽ ልጥፋ ብትለኝ ሳላቅ ማማ ከተልክ ነበር። አንተ ግን በህመሜ ላይ ህመም ጨምርክብኝ።